ሶባህ አልኸይር፣ ሶባህ አልወርድ፣ መሳእ አልኸይር፣ መሳእ ኑር ማለት እንዴት ይታያል የሚል ጥያቄ ነው። የሙስሊሞች ትክክለኛ ተህያቸው ሰላምታቸው አሰላሙ አለይኩም ወራህመቱላህ ነው። ይሄም በመተው ሶባህ አልኸይር ሶባህ ኑር ማለት ወይም ሶባህ አልወርድ ማለት ተገቢ አይደለም፣ ከሱና የሚጻረር አካሄድ ነው። በተለይ ሶባህ አልኸይር ሶባህ ኑር የሚሉት የመጣው ከባዕድ አምልኮ ነው። ኸይርን የሚፈጥር አንድ ራሱን የቻለ አካል አለ፣ ሸርን የሚፈጥር ሌላ አካል አለ። ጨለማ መጥፎን ነገር ይፈጥራል፣ ብርሃን ጥሩን ነገር ይፈጥራል ብለው የሚያምኑ መጁሶች እንደሆነ እንዲህ አይነቱን ሰላምታ አቀራረብ የጀመሩት የተጠቀሰበት ሁኔታ አለ። ለዚህም ነው መሳእ ኑር የሚል የኑር ምሽት ይሆንልህ፣ ኑር መልካም ነገር ስለሚያመጣ ማለት ነው። ለዛ እንዲህ አይነቱን መጠንቀቅ ተገቢና አስፈላጊ ነው። ወላኪን ሰላም አለይኩም ካሉ በኋላ በዱዓ መልኩ ሰበሐከ አላህ ቢልኸይር መሳከ አላህ ቢልኸይር ቢሉ ችግር አይኖርም። ሌላኛው ጥያቄ ባለቤቴ የቤት ወጪ ምንም ሳያጎደል ይሰጠኛል፣ እሱ ሳያውቅ ተጨማሪ ገንዘብ አነሳበታለሁኝ። ያነሳሁትን ገንዘብ ለቤቴና ለልጆቼ ነው የማደርገው፣ እሱ ሳያውቅ የማነሳው ገንዘብ ሐራም ይሆንብኛል ወይ የሚል ጥያቄ ነው። ባል ለሚስቱና ለልጆቹ ለቤቱ የሚያስፈልገውን ነገር ሙሉ በሙሉ ወጪ ከማድረጉ ጋር ደብቆ ማንሳት አይፈቀድም። ደብቆ ማንሳት የሚፈቀደው ለሷና ለቤቷ ለልጆቿ የሚበቃውን ያክል ወጪ ማይሰጣት ከሆነ ነው። ይሄ ነብይ የፈቀዱበት ሁኔታ አለ። አማ ጥያቄው ላይ እንዳለው ለሷም ለልጆቿም ምንም ሳያጎድል የሚሰጥ ከሆነ ደብቆ ማንሳቱ አሁን ይከለከላል። ምክንያቱም የገንዘብ ጉዳይ የሚመለከተው እሱን ሰርቶና ለፍቶ ደክሞ የሚያመጣው እሱን ይበቃል የሚለውን ነገር እስከሰጠ ድረስ ደብቆ ማንሳቱ ተገቢ አይደለም። ትዳር ላይም ችግር ያመጣል፣ መተማመን እንዲጠፋም ያደርጋል። የሚሰጠው የማይበቃ ከሆነ በግልጽ እሱን ማናገር ነው። ወላኪን ጥያቄው ላይ ምንም ሳያጎድል ይሰጠኛል። ምንም ሳያጎድል ከሰጠ የሚወሰደው ለተጨማሪ ላላስፈላጊ ነገሮች ነው የሚሆን። ይሄ እስራፍ ውስጥ ይገባ። ሚስት ባሏን ልታግዝ ከጎኑ ልትቆም በምትችለው ሁሉ ነገሮችን ልታቃልለት ይገባል እንጂ መስጠት ስለሚችል እጁ ላይ ገንዘብ ስላለ ብቻ በማለት ንብረቱን ልታባክን አይገባም። ፀጉር ቤት ሰዎችን ሰርቼ ስጨርስ የፀጉር አሰራሩና አቆራረጡን እንዲሁም የቀለም አቀባቡን ለማስታወቅ በሚል በሰዎች ፈቃድ ፀጉራቸውን ፎቶ አንስተን በኢንስታግራም ላይ ፖስት ባደርግ ሐራም ይሆንብናል ወይ የሚል ጥያቄ ነው። ፎቶ ማንሳት በዲኑ የተከለከለ ነው። እጅግ በጣም በርካታ የሚያስፈሩ ሐዲቶች ከነቢይ ተነግረዋል። እነዚህ ሐዲቶችን መሰረት አድርገው በከባኢረ ዝኑብ ዙሪያ የጻፉ ዑለሞች ከከባድ ወንጀሎች መሃል አንዱ ፎቶ ማንሳት ነው መቅረጽ ነው ብለው ያስቀመጡበት ሁኔታም አለ። ከ40 በላይ ሐዲቶች አሉ ምስል የሚሰሩ ሰዎችን የወንጀላቸውን ክብደትና አኼራ ላይ የሚጠብቃቸውን ስቃይ የሚያሳዩ ማለት ነው። ማንኛውንም ነፍስ ያለውን ነገር ልንቀርጽ አይገባም። የምንቀርጸው ነገር ደግሞ ፊትና የሚያመጣ ከሆነ ይበልጥ በዲኑ የተከለከለ ከሆነ ደግሞ ወንጀሉ እጅጉን የከፋ ይሆናል። ለምሳሌ ሴቶች ቢሆን ፎቶ ለወንድም ለሁሉም የተከለከለ ነው። ላኪን ሴቶች ላይ ሲሆን የሚያስከትለው ሌላ ተጨማሪ ፊትና ስላለ ይከለከላል።